ገራሚ ዩቲዩብ ቻናል የሚያደምጡትና የሚመለከቱት ብቻ ሳይሆን የሚሳተፉበት የዩቲዩብ ቻናል ነው። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች ተደራሽ እንዲሆን ያድርጉት። ገራሚ ዩቲዩብ በገራሚ የማስታወቂያና የሚዲያ ስራ ብቻ የሚገርም ነው። ክቡር ዶክተር አርቲስት ተስፋዬ አበበ ወይም ፋዘር በሚለው በደንብ እናውቀዋለን። ለኢትዮጵያ ኪነ ጥበብ በቲያትር ዘርፉ ከጅማሬው አንስቶ እስከ አሁን ድረስ የቲያትርም የፊልም አክተሮችን በማፍራት ላይ ለሀገራችን የኪነ ጥበብ እድገት ታላቅ ሚና እየተጫወተ ያለ አባት ነው። በግምት ከ500 በላይ የሆኑ የጥበብ ልጆችን አፍርቷል። አሁንም ደከመኝ ሳይል በማስተማር ላይ ይገኛል። ፋዘር ቤት ሙዚቀኛ አለ፣ ቲያትረኛ አለ። ከዚህ በኋላ የልብስ ዲዛይነርና የሜካፕ አርቲስቶች ይፈሩበታል። ረጅም እድሜን ከጤና ጋር እየተመኘን ፋዘርን ከአንደበቱ እንሰማዋለን። አብረነው ቆይታ አደረግን። በተለይም ልጅነቱ ላይ ወጣትነቱ ላይ ተመላለስንበት። በጋራ ነው የሬዲዮ ዝግጅት ክፍል ስም እያመሰገንኩ ወደ ጥያቄ ይገባለሁ። ቀጥታ ወደ ጥያቄዎች ይልግባና በአንተ ዘመን ፒያሳ ምን ትመስል ነበረ? ወጣትነትን እንዴት አሳለፍከው? በልጅነት ዘመኔ እኔ ገርመሻ ከልጅነት ጀምሮ ወደ ትምህርት ቤት ለመሄድ በፒያሳ ረግጬ ከወላጆች ጋር የነበርኩት በዚህ ያን ጊዜ መስፍን ሀረር መንገድ ነበር የሚባለው። መስፍን ሀረር መንገድ ወደዚህ አሁን አዲሱ ገበያ ወደሚባለው አሁን ደግሞ ተቀይሮ በላይ ዘለቀ መንገድ ምናምን ይባላል እና ወደዛ ነበር እና ከጓደኞች ጋር በግሩፕ ነበር ወደ ትምህርት ቤት የምንሄደው። ከዛን ጊዜ ጀምሮ ቀረ ፒያሳ። መዝናኛ ምን ነበረ ያኔ ለወጣቶች? ይኸውልሽ እኔ ጌታውን መስፍንና ለገሰ ኃይሌ የሚባሉ ጓደኞች አሉ። ከነሱ ጋር ነው የምንሄደው። ከቤት ወጥተን ወደ ትምህርት ቤት ስንሄድ አንደኛ የዛሬን ያደርገው ነው ልጅነትን ህይወት ውስጥ የልጅነት ህይወት ውስጥ አጋር አንዳንድ ነገሮች የመጓጓት እና ፓስቴና ሰንቡሳ እንወዳለን። ጠዋት እሱን ሳንበላ ትምህርት ቤት አንገባ። በጠዋት የምንነሳው እዚህ አሁን ሰሜን ሆቴል ይባላል። ሰሜን ሆቴል እዛ አጠገብ አንድ ሙስጠፋ የሚባል የየመን አረብ ትልቅ የሆነ የፓስቴ የሰንቡሳ የምን የሚሸጥ በሻይ ቤት አለ እና እዛ ሻይ ቤት እንገባለን። መጣችሁ ጉደኞች ነው የሚለው ስንገባለን ማለት ፓስቴው ራሱ ሰፌድ እኮ ነው የሚያክለው ነው ይላል። ሰንቡሳው ካዘች ትልልቅ ነው፣ ብስኩቱ ትልልቅ ነው። ሻይ ደግሞ የሚቀርበው በራድ በተባለ ትንሽ ትላለች። በዛ ምን ነው የሚቀርበው? ያንን ወይ አንዳንድ ወይም ሁለት ጨርግደን ያ ዞሮ ለአንዱ 10 ሳንቲም ነው የምትከፍለው። 10 ሳንቲም ካስፈልገን ደግሞ ፒያሳ እንደርስና ኪንግ ጆርጅ ባር ይባላል። አሁን ራስ መኮንን ባር አለ አይደል? እዛ ፊት ለፊት ሜዳ ሆኗል ያ ቦታ። ራስ መኮንን ባር በጣሊያን ጊዜ ሁሉ ጥቁር ያገባበት ነበር፣ የውጭዎች ነበር። እዛ ውስጥ ነው። እዛ ስንገባ አይስክሬም ትልቅ ፍሪጅ አለ። ከዛ ውስጥ ነው እና አንዱ እሱ ይዘሽ 75 ሳንቲም አልኮ ለተብራ ይገኝ እሱ ይዘን የላስ ኤርቴቻችን ድረስ ይላል። የራሷን ትልቅ ትዝታ ነው ማይረሳ። ሌላው አንዳንድ ቀን ደግሞ እሁድ ሲኒማ እንገባለን። ያ ጊዜ ሲኒማ ቤት በጣም የምንወደው ሲኒማ ቤት አሁን ፈርሷል። መሐመድ ሙዚቃ ቤት የሚባል የነበረው እሱ ፊት ለፊት ፎቅ ተሰርቶበታል። ሞኝ ፎቅ የሚል እዛ ጋር አድዋ ሲኒማ አድዋ የሚባል ሲኒማ አድዋ ታሪኩ ሳስበት እኛን ደረሰ አሁን አባትሽ ማያዩት አይመስለኝም። እዛ ነው የምንገባው። ሲኒማ አድዋ በጣም ደስ የሚል አዳራሽ ነው። እዛ ለመግባት ከቤት ተነስተን ስንመጣ ምሳ የምንበላው ፒያሳ። የት ነው የምንገባው? ምሳ ለመብላት ሲኒማ ፒር ነው ወቅቱ። ከሱ ፊት ለፊት ማዶ ወደ ሰረት ተስፈር የሚወስደው መንገድ አለ አይደል? ቁልቁለቱ አቆቆሽ እዛ ጋር በስተግራ ክብረ መንግስት የሚባል ሆቴል አለ። ሀብታ ጉራጌ ሆቴል ነው። እሱን አይወደን መክሰፍቶች ነው የሚለው እኛ ስንሄድ እዛ ገብተን የምናዘው የበጎጥ ነው። ሁለቱን አዘን ሶስታችን አንጨርሰው። ቅቤ አምጣን ነው ቅቤ በትንሽ ማንቆርቆሪያ ያመጣል። ጨምር ነው ለሁለቱ 1 ብር 50 ሳንቲም ካሳዘነን ደግሞ 50 ሳንቲም ይጨምርበታል። ቲፕ መሆኑ ነው። ያም በርተን ወደ ሲኒማ ቤት የሚገባው። ሲኒማ ሲገባን ጊዜ እንግዲህ ይሄ የጦርነት ፊልም ነው። የሮቢን ሁድ የሬድ ኢንዲያ ፊልሞች በጣም እንወዳለን። እሱን ለማየት ነው የምንገባው። በሌላው ሳምንት ደግሞ ከፈለገ 2 ቲያትር ቤቶች አሉ። ያኔው ማዘጋጃ ቢታወቅ ቀረበ ቲያትር ከተሰራ በኋላ ወደዛ ሄዱት። የመጀመሪያው ቲያትር ቤት እሳት አደጋ ጊዮርጊስ ፊት ለፊት እዛ ትልቅ አዳራሽ ነበር፣ ዘመናዊ አዳራሽ ቲያትር ቤት። ማዘጋጃ ቲያትር ቤት ነው የሚባለው ያን ጊዜ። ዘመናዊ ቲያትር እዛ ነው። የባህል ቲያትር ደግሞ ከፈለግሽ ሀገር ፍቅር ነው የምትሄጂው። ታዋቂ የነበሩ ያን ጊዜ በኋላም ታዋቂ የሆኑ እና አስናቀች ወርቁ ናቸው ተዋናዮቹ። ወጣቶች ናቸው ያን ጊዜ። እነ አስካላ መንሻው ናቸው። ከወንዶች ደግሞ ባጭሩ ልጥረልሽ ተስፋዬ ሳሩ፣ አባባ ተስፋዬ የምንለው በኋላ
ሰው አለ። ነጋሽ አውራቸው ደጀኔ ወዘተ እነኚህ ናቸው። ነጋሽ ፍቅሬ በኋላ ሞተ። ድምፃዊም ተዋናይም ነው። በነገራችን ላይ የሚበላው በረሃብ ነው ሞተ። እዛ ገብተን ይሄ እነ ጎንደሬው ገብረ ማርያም አፋጅሽ ኮሜዲ ነገር ይሰራሉ። መግታቸው ደባልቄ በቅርብ ነው የሞተው እሱ። ያኔ እናንተ አልተቀላቀላችሁ? ወስነን ግን ውስጣችን ጥበቧል። አንድ ቀን ደግሞ ሌላው ቀን የት እንሄዳለን? ቅዳሜ እዚህኛው ገብተን እንደው እሑድ ደግሞ አገር ፍቅር ነው። አንዱ ሳምንት ለባህልና ለዘመናዊ ነው። እዛ ስንገባ አገር ፍቅር ደግሞ ዘመናዊ ቲያትር የሚሉት አላቸው። ኮሜዲ ቲያትር፣ ዳንስ አለ፣ የባህል ሙዚቃ አለ፣ ድራማ አለ። የድራማ ባለቤቶች ደራሲዎች እነ ኢዮኤል ዮሐንስ አሁን ድረስ የማይነገርለት በጣም የሚገርም እንደው ስለሱ ብትሰሩለት እንዴት ግሩም ነው። እነ ማቴዎስ በቀለ ዘመናዊ ቲያትር እያደረገ እዛ የሚያቀርብ በሻት ክለማረም የሚባሉ በጣም ጎበዝ የሆኑ ያም ቤት ያደረጉት ሰው ናቸው። የባህል ሙዚቃም አለ እና ሰፋ ባት አለበት እነ የሺ ተክለወልድ አሉ፣ እነ ጭራ ቅረሻ እዛ እንገባለን። አንዱ እንትን እና ባህልም ዘመናዊ እያልን ራሳችን ራሴን በቃ በዛ ነው እያዳበርኩ። ለምንድን ነው ይሄ ሁል ጊዜ ወደ ጥበቡ ደግሞ ማዘነብለው? እዛ ሊሴ ፍራንኮ ትምህርት ስገባ የልጅ ነኝ እንደማለ ህጻናት ቁጥር የገባሁበት ክፍል እና የህፃናት ቲያትር አለ፣ የህፃናት ዳንስ አለ፣ የህፃናት መዝሙር አለ። ያንን ነው የሚያሰለጥነው። ጥበብ የለገሰብኝ በዛ። ፊልም መግቢያ የተከለከሉበት አጋጣሚ ነበር ከቤት? አዎ እንግዲህ ፈልፋይ ጋዜጠኛ ነሽ ማለት የነገረው ሚስጥር አውጪ ነው የነገረኝ። ቲያትር ቤት ቅድም ያልኩሽ ጎንደሬ ገብረ ማርያም ቲያትር ለማየት እዚህ ማዘጋጃ ያለው ዘመናዊ ቲያትር ቤት የምንለው ሁልጊዜ አባቴን በየሳምንቱ ለፊልምና ቲያትር ጠይቃለሁ። አባቴ ደግሞ ደስ አይላቸው። አንዳንድ ጊዜም እኔስ እንደውም የሚፈልጉት አልሰጥም አሉ። ይሄ ደግሞ ጎንደሬ ገብረ ማርያም ማየት አለብኝ እልክ ነው። ይሄን የማደርገው መቼ ነው? ዓርብ ነው። የእሳቸው እንጀለኛ መቅጫ መጽሐፍ አለ። ከፍተኛ ፍርድ ቤት ዳኛ ናቸው። የፍትሐ ብሔርና የእንጀለኛ መቅጫ መጽሐፍ ጠረጴዛ ላይ ይቀመጣል። አንዱን አነሳሁና የት እንደሚሸጥ ጠየቅ። ወደ ጊዮርጊስ አካባቢ ያንን እዛ መጽሐፍ ሸጣ ወሰቱ ነው ሰበቸኩት በርካሽ ነው። በዛ ጓደኞቼን ይዤ እዛ ገባና አየነው። የት ጠፋ ተባለ፣ ተፈለገ፣ እሱ ጠፋ፣ ተረሳ። እንደገና የአባቶትን መጽሐፍ ሸጠኸው ማለት ነው? መንገድ ላይ ብር ያገኙበት አጋጣሚ ነበር? አዎ መንገድ ላይ። እሱ ደግሞ እንዴት ነው አሁንም ቲያትር ለማየት ሲሄድ በቃ ገንዘብ የለኝም ደግሜ እዛ እንዳልጠይቅ ደግሞ እንጂ ተናደድኩ። እናቴን ስጠይቃት የለኝም ዛሬ አለች። ሲሄድ በዚህ አንድ ሲጋራ ወረቀት ፓኳድ አይደለም ታብረቀርቃለች እና ተጠቅልላ ቁጭ ብላለች መንገድ ላይ። አነሳውና ሳየው 2 ብር ውስጥ አለ። አትሩጥ አንጋጥ ነው አለ። እሷ ያስ ያ በቃ ነገ ነው የምገባው ቅዳሜ ተቀመጠች። እሷ 3 ጓደኞቼን ይዤ ገባሁ። እንደው በ50 ሳንቲም ኦቾሎኒ ሽምብራ ተቀላቀለበት አለ። እየዘፈነ ፒያሳ የሚያዞር ነበር አንድ ሰው። በጣም ጎበዝ የሆነ ጉራጌ ብሔረሰብ ነው። በጣም ጎበዝ፣ ውጪ ሁሉ የታወቀ ነው። ቆሎ ራሱ በቅመም ነው የሚሰራው። እሱን እየበላን ገባንና አየን። ያኔ ቀደም አዲስ ቲያትር እኮ አልተከፈተም ገና ነው። ይሄ ቅድም ያልኩሽ ማዘጋጃ ቲያትር ቤት በዛ በኩል ወደ ሊሴ ፍራንኮ የምንሄደው ነበር ነው የምንሄደው። አንድ ነገር ተለጥፎ አየ እና ጌታ መስፍን ይባላል። አሁን ነፍሱን ይማር ሞቶ አብረን ነው የተቀጠርነው። አሬን ማሳቀና ያለኝ ካለፈ በኋላ መጥቼ ሳየው ትምህርታቸው ከ10ኛ ክፍል በላይ ይሆናል። በቲያትር ሙያ አሰልጥነን ወደ ኦስትሪያ ልከን በዲፕሎም እንዲመረቁ እናደርጋለን ምናምን የሚል ነገር ነው። ሀለፍ እንፈተናል። ቀጣይ መቼ እንደሆነ ፈተና ያዝ ማስታወሻ በፈተና ቀን ሄድን። ሰው አደራሽ በኋላ ቲያትር አየበት አጋር ገባን። ተራችን ሲደርስ ሁለታችንም ፈተና ላይ ቁጭ የሚፈትነው ከኦስትሪያ የመጣው እኔ ለዚህ ሙያ ያበቃኝ ትልቅ ባለሙያ ነው። ቲያትርም የሙዚቃም ጠበብት ነው። በነገራችን ላይ ለአፄ ኃይለ ሥላሴ ዘውድ በዓል ቲያትር እንዲያዘጋጅ ነው የመጣው። ባለሙያዎች ፈጥሮ ዘመናዊ ቲያትር እንዲያዘጋጅ ነው። ፈተና ላይ እንትናል። እስቲ በዚህ ደረጃ ላይ ትወጣለህ ከላይ ሆነ ህዝቡ ታያለ ፈገግታ ታሳፋለና ይሄን የምትሰራው ንጉሥ ሆነ ነው። ግልጽ ባህሪ ንጉሥ ሆነ ነው። ለኔ ቀላል ስራ ቀስ እያልኩ እየወጣሁ አንደኛ ቁመቴ ምናምን በቃ የሰጠነ በቃ ገና ደረጃውን እየረገጥኩ ወደ ላይ ሲወጣ ጀምሮ ፈገግታው ደስ አለው። ወጣሁ አልኩ እጄ እየነሳሁ አንዳንድ ቀን እጃኔና አለሁ ያ ኤርትራ ላይ ስወርድም በዛው ቀና ብዬ እንደወርታች እያየሁ ነው። ግሩም ነው አጫጭበ እንደገና መቃብር ላይ እናትሽ ሞተው እዛ ስታለቅስ ለሰው ሞቶ መቃብር ላይ ሲያለቅስ አይቻልም። ግን አሰብኩት እና ወንበር እንዲያጋደልኩ ነው ራሴ እንደ መቃብር አደረኩና እየዞርኩ ነካሁት። እማዬ እያልኩ
ትራጀዲ ነው። ትራጀዲ ነው። ኮሜዲ እና ትራጀዲ ነው። ስንቱ አድርጌ የሰራው ባጭሩ። ጋም ጓደኛ በዚህ መልክ ተፈተነ። ልክ ፈተናው እዚህ ላይ ይለጥፋል። እዛ አይታችሁ ትመጣላችሁ ተማሪ ያለፋችሁ። አንድ ላይ ወደ 30 ሰዎች ነው የተፈተነ። 30 ሰው ማለት ነው 300 ሰው። ያን ጊዜ ኢትዮጵያ ዘራስ 20 ሚሊዮን ቢሆን ይሄ ትምህርት ቤት ደረሰ በሄድ ቁጥር እናየዋለን። ለፊልም በሄድ ቁጥር እናየዋለን። ያለፈ ሊለጥ ከ15 ቀን በኋላ ተለጥፎ አየን። በታምንም ባታምንም ቁጥር 1 ተስፋ አበበ ይላል። ቁጥር 2 ተስፋዬ ማን ጌታቸው መስፍን ይባላል። ያው ወረደ አንተና ጓደኛ አባችሁ ማለት የሚገርም እኮ ኮራን በጣም ነው ገባን። ለቃለ መጠይቅ ሰጥተን ሞላ ቤተሰብ ማስፈቀድ ገርም ነው እውነት። እኔ አዝማሪ ልትሆን እኮ በኋላ እኮ ደርሶብኛል። የተገረፉትን ሰምቻለሁ። አዎ ቸኮልሽብኝ ላመጣልሽ ነው። ተቀጥራችኋል። ደሞዛችሁ ሁለታችሁም 60 ብር ነው እኮ 6000 ብር ማለት ብዙ ነው። ያኔ በአንድ ብር 50 ክትፎ እየበላሽ ይሻል። እንዴት እናድርግ? ዩኒፎርም ነጭ ነው። ነጭ ጃኬት፣ ነጭ ሸሚዝ፣ ነጭ ይገባዋል። ነጭ ጫማ ሄኑ አድርገን ነው የምንሄደው። ያንን ይዘን ፌስታል አይደለም የሆነ ጨርቅ ከረጢት ነበረ። በዛ ይዘን ልብስ ሌላ ልብስ ማለት ቀጥታ እዛ ቢሮ መስሪያ ቤት እንሄዳለን። ያን ነጭ ዩኒፎርማችን እዛ ውስጥ አድርገን ሌላውን ልብስ ለብሰን ወደ ቲያትር አለን ገባ። ትምህርቱ ቀረ በቃ በእንትኑም በደብተሩ ምንም እዛ ውስጥ ቁጭ እያለ ደግሞ እኮ አጠሪ እያለ ሰራተኛ ቆሻሻ ዩኒፎርም ያሳጣል እና እንዲህ እያደረግን በክረምት ውስጥ ነው እዛ የገባ ነው። 1947 ክረምት ውስጥ ነው። 1948 ቲያትር ቤቱ ሌሊትና ቀን እየተሰራ ይባላል። ለምን በህዳር እንዲመረቅ ተዋረው ለህዳር እንዲደርስ ነው። አፄ ኃይለ ሥላሴ 25 ዓመት የዘውድ በዓል ቀንም ሌሊትም ይሰሩታል። አሁን ከውጭ ሀገር ስናይ በቦንዳ እየታሸገ የሶስት ቲያትሮች አልባሳት እየመጡ ዳዊትና ኦሪዮን፣ ስነ ስቅለት፣ አኒባል እና የአፄ ቴዎድሮስ ደግሞ የሚዋጉበት ጋሻ ጦር ምናምን እና የእንግሊዝ ጦር ነው። በጣም የአራት ቦንዳ ሙሉ እኛ ደግሞ እንግዲህ ገና ወጣቶች ነው። ቦንዳዎች እያወጣችሁ ዘርጉ አስቀምጦ መርክ አሲሉ እንባላለን። እኛ ደስታችን ነው። በፊልም አይተናል ነው ግላዲያተር ልብስ ያ በመልክ እያደረገን እንረካለን። እንደገና ልክ መስከረም ላይ ወደዛኛው ቲያትር ቤት ቃይ ወሰድ ሲባል አልባሳቱ ተሸክመን የምንሄድኛ ነው። እንደገና ትልቅ የዳዊት ቤተ መንግስት ፖላል የተሰራ እሱ ተሸክመን የምንወስደኛ ነው። ያን ሁሉ አድርገን መስከረም መጨረሻ ላይ እዛ ተጠቃለን ገባል። ቀዳማዊ ኃይለ ሥላሴ ቲያትር የአሁኑ ብሔራዊ ማለት ነው። ገብተን እዛ ካስት አደረገን። ፍራንስ ቤልቤከር እኔና ጓደኛዬን ካስት አደረገ። ጓደኛዬን የዳዊት ወታደር አደረገው፣ እኔ ደግሞ ሴናተር አደረገ። እዚህ ጋር ውጭ ያለ ልጅ በጽኝ ፎቶ ጀኒ ያሳይ እንደ ያሳይሻል። ከዛ ማን መጥቷል? ከሱ ጋር ከመምህሩ ጋር ሜካፕ ዲዛይነር ፈረንጅ ነች መጥታለች። ኮስቲም ዲዛይነር ፈረንጅ ነው መጥቷል። መድረገጽ አዘጋጁ ፈረንጅ ነው መጥቷል። ላይትማን ፈረንጅ ነው መጥቷል። አስብ እንግዲህ የገባሁበት እድል የመቅሰም ብቃት ነበር። በነገር ዳይሬክተሩ ሲያደርግ እሱ እንዴት ዳይሬክት እንደሚያደርግልኝ የኔን ትትዬ ትቸሱ ነበር። እሱ ደግሞ ኮንሰርት ያሰራል። ሙዚቃ አንድ ጉርጓድ አለ ብሔራዊ ቲያትር ቅርታ ማዕከሏ ማለት ጠርዙ ላይ 40 ሙዚቀኞች የሚይዝ ቦታ ነበር። እዛ ውስጥ ሙዚቀኞች አሉ። እኛ ስቴጅ ላይ ስንሰራ አሁን ፊልም በሙዚቃ ቲያትር በሙዚቃ ይታጀብ የለም ፊልም ልክ እንደዛ እኛም ቲያትር በሙዚቃ ነበር የሚታጀበው። እኛም እዛ እያሰራ እዚህ ሙዚቃውን ያሰራ እና ሴናተር አድርገው ነው ያሰራ። እዛ ላይ መክፈቻው ቲያትር ዳዊትና ኦሪዮን ተወደደ መኮንን እንዳልኩት የመጀመሪያ ቲያትሮች ማለት የመጀመሪያ ስራ ነው። በቲያትር ቤቱ የመጀመሪያ ስራ ነው። ሴናተር አድርገው አሰራ። እዛ ላይ ጃንሆይ አዩን ደስ ብሎ ነው ደስ ነው ያለ እና ህዳር 3 መሰለኝ የተመረቀው እና ስንጨርስ ከርታን ኮር በኋላ ውጭ በር ላይ ወጡ ተባለ። እሳቸው ሎጅ አላቸው የሚያዩበት ወጣ ሲሉ ግራና ቀኝ ተሰልፈን አስተያየት ሰጡ። አንቺ ሙዚቃ ማን ሜካፕ አብዝተሻል፣ ያን ሜካፕ አድርገን ዱቄትሽን አብዝተሻል ምናምን እያሉ ያንተ ጽኔ ተንጋዷል አስተያየት እየሰጡ ይወሩሻል። በኋላ እንጠይቃለን። መነጽር ይዘው ነው የሚገቡት። በመነጽር ነው የሚያስረከው ወደ ስቴጅ። በማግስቱ ነው ተባለ። በማግስቱ ቤተ መንግስት ሄድን። ይሄላ ሲሆን ቤት ያውቃሉ አያውቁም። እንደው ጎሽ አሳውሽኝ እንደው አሁን ያለታ ሲመረቅ ጃኑ ባለበት ሲመረቅ ነው ባለስልጣን ተጠርተው የናባት ከፍተኛ ፍርድ ቤት ዳኛ ናቸው ተጠርተዋል። ባለስልጣን ናቸው። ይሄ ሞርኒንግ ኮት የሚባል ከኋላ ባደላት ኮት አለ። እሱ ነው የለበሱት። ገብተው ደግሞ እንዳጋጣሚ መጥፎ ነገር ፊት ለፊት ወንበር ላይ የተቀመጡት የናባት ነው ጓደኞቻቸው ጋር ሚኒስትሮች ባለስልጣን ቦታ ተሰጥቷቸው ተቀምጠዋል። ዛሬ ላላቸው ፎቅ ላይ ሆኖ ነው የሚያዩት።
አሁን እዛ ቲያትሩን እሱን አይደለም እያሉ ያሉ እኔ ፈረንሳይ ተማሪ ናቸው ራሳቸው የታየ በማግስቱ ቤተ መንግስት ሄድን። በመንግስት ተጋበዝን። በፖስታ የሆነ ነገር ተሰጠን። ይያረግ ቸኮልን ከሰለና እና ተመግበን ከወጣን በኋላ ውጭ ወጥተን የችኮላችን ምን ጓደኛ ስናየው ከ25 ሳንቲም ከፍ ምትል ከ50 ሳንቲም አንስ ምትል ወርቅ አለች። ድፍን 50 ብር ነው። ትልቅ ስጦታ ነው። ከባዶቹ የኔ መሪ ተዋናይ ሰሩ ደግሞ እንደዚህ ናቸው። እኛ በመኪና ማንሄድ ብለን በጀርባ በር ይሄ አፍጮ በር የሚባለው አለ አይደል? በዛ በኩል ወጣ ከዩኒቨርሲቲ ያለ ቤተ መንግስት ነው። በዛ ወጥተን ውጭ ከፍተን ስናየው እንግዲህ እንሽጠው ነው ወርቁ እንሽጠው። ለምን ጊዜ ሄደን ደጀፍ ስፈር እንደምሳሉ እንሽጠው እስማማና ወደ ወርጫ አሁን ጴጥሮስ በታች ያለው ከቱ ደስታ የሚባል ወርቅ ነው። እዛ በማይረባው ሸጠ። ማታ ተወሰገደች አራመረው ዳንስ ቤት እስቲ በቃ ረገጠኝ። እስቲ በቃ ቡድኑ ቻቻ ማርንጌ ነው እንጂ ዳንሱ በጣም አሪፍ ነው። ኩር ብሎ ነበር የሚሆነው እንደዚህ። ይሄ በእንዲህ እንዳለ ወደ ቤተሰብ ደግሞ ልምጣልሽ እና ማታ ተገናኘ ከአባቴ ጋር። ዛሬ አንድ ቲያትር አይቼ ቤተ መንግስት ማነው ቀዳማዊ ኃይለ ሥላሴ ቲያትር ነው የተመረቀው ጋር ዳይስናውሮን ቲያትር ግሩም የሆነ ቲያትር ነው። ግን ሴናተር ሆኖ የሚሰራ አንድ ልጅ አየሁ። ጎበዝ ነው ስራው። አንተን ይመስላል መልኩ ነው ድምጹም አንተን ይመስላል ታወቅ። እኔ ደግሞ ዝም ብሎ አባት እኮ ነው ከትምህርት ቤት አስፈቅደው ወስደው እኛን የሰራነው ዝም ብሎ ዝም ብሎ ምን ማለት ነው? ነኝም አላልከም ነኝም አይደለሁም አላልከም። አይ ወስደውኛ ወስደው አሰሩ አልኩኝ አልኩኝ። እኔ ማለት ይመጣ ብዬልኩ ብዬ ግን ጧት እኔ አይደም ከፍተኛ ፍርድ ቤት መጀመሪያ አንተ ልጅ ሊሴ ነው የሚሄደው እንግዲህ ልቤ ታምቡር ይመጣ ይችላል። ሄደን ምክትል ዳይሬክተሩ ሴብራክ ይባላል። የዲስፕሊን ምንትን ነው የሚቀጣ ነው። የሌሊት ይምጣ ተባለ። መጣ። አየውና እኔ ያልቀረው አየውና እኔ ቀረው 6 ወር ነው በጣም ማለት ጠረጴዛው ጓርኩ 6 ወር ሙሉ ዩኒፎርም ታሳጥባለህ ግን 6 ወር ነው። አሁን አንተ ወደ ቤት ጠብቀኝ። እሳቸው ወደ ስራ ሄዱ። ያን ጊዜ ከፍተኛ ፍርድ ቤቱ አሁን አዲስ አበባ ዩኒቨርሲቲ አይደል ከሱ ፊት ለፊት እኔ ስኬድ ጠብቄ ታክሲ ይዘው እኔ ወደ ቲያትር ቤት ያኔ እንደዛ ተፈጥሮ ገብቻለሁ። ተቀጥራለሁ። ማታ ለካ ቀበቶ ተዘጋጅቷል። የወገብ ቀበቶ ወፍራም ነው። ቁጥር ተወርክልከና ዲሲፕሊን ደግሞ እኛ ጋር በጣም የሳታስፈቅድ እኔን ቲያትር ሄደ ሰራ ተቀጥራለሁ ማለት ነው። ሄደ ቲያትር አይ ትራሩን ደግሞ ጃኖፊ ስለሚሰራ ደስታው ይሰራው ለጥ ጸጥ ተደገመ። ዝም ሁለተኛ አግረዛ እንዳይደርስ ማግስቱ ተወሳቸው ወደ ስራ ሲሄዱ እኔም ወደ ስራ እንደዛ ዱላም ተቀበለካል። በቃ ተስፋ ቆርጦ ሲያው ሲከታተሉ አቻሩ ተው እኔም እዛ ገባው። ቀዳማዊ ኃይለ ሥላሴ ቲያትር ተዋናይ ሆኜ ስራ ይቀጥላል። ይህ ገራሚ የዩቲዩብ ቻናል ነው። ገራሚ የዩቲዩብ ቻናል በገራሚ የማስታወቂያና የሚዲያ ስራ ይዘጋጃል። በገራሚ ሁኔታ ከሽሮ ወደ እናንተ ከሚያደርሳቸው ዝግጅቶቹ መካከል ከታሪክ መማርን የምንማርበት፣ ከባህል ማህደር ብቅዬ ብንሰማቸው ደስ የሚሉ የሀገራችንን የባህል ውጤቶች ወደ እናንተ የምናደርስበት፣ ኪነ ልቦና አንጋፋና ወጣት የኪነ ጥበብ ፈርጦችን ወደ እናንተ የምናደርስበት፣ ማህበረ ፖለቲካ ምድራችን ያስተናገደቻቸውን የፖለቲካ ማህበራት የምንፈትሽበት ዝግጅቶቻችን ተጠቃሾች ናቸው። ገራሚ ዩቲዩብ ቻናል የሚያደምጡትና የሚመለከቱት ብቻ ሳይሆን የሚሳተፉበት የዩቲዩብ ቻናል ነው። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች ተደራሽ እንዲሆን ያድርጉት። ገራሚ ዩቲዩብ በገራሚ የማስታወቂያና የሚዲያ ስራ ብቻ የሚገርም ነው።